ህገ መንግስታችን አንቀጽ 40 መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸጥ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለነው መሬት የውጭ ባለ ሀብቶችም የውጭ ዜጎችም ነው እያልን ነው አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያልን ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገገ ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። አዋጁ ጊዜውን የጠበቀ እና ጠቃሚ ነው። ህገ መንግስታችን መሬት የህዝብና የመንግስት ነው ማለት ህግ ወጥቶ አዋጅ ወጥቶ ኢትዮጵያውያን ወይ ደግሞ የውጭ ሀገር ዜጎች አይጠቀሙ ማለት አይደለም። ሁሉም የሚተዳደረው በህግ ስለሆነ ማለት ነው። አንዳንድ በተለይ የቅኝ ግዛት ሌጋሲ ያለባቸው አገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ኳርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲካሊ መገለል የሚያመጡ የምናይባቸው ሀገሮች አሉ። ሳውዝ አፍሪካ እንደ ጆበርግ፣ ስቴለንቦሽ፣ ኬፕታውን አይነት ከተሞች አገሬው ነባሩ ነዋሪ የተገለለባቸው ናቸውና እኔም አሁን ጀምሮ ያስጋት አለ። ዜጎች ባላቸው ሀብቶች ተጠቃሚ በማይሆኑበት ሁኔታ ሲፈጠር ስርዓት አልበኝነትና ሌብነት የመስፋፋት ሁኔታ አለ። ቀደም ዶክተር ደሳለኝ የደቡብ አፍሪካን ኬዝ ጠቅሷል። ኬንያም እና ሌሎች የአፍሪካ ሀገሮች ይህ ሁኔታ አለ። ዜጎቻቸው የሀገራቸው መሬትና ሀብት ተጠቃሚ ስላልሆኑ በከፍተኛ ደረጃ ሌብነትና ስርዓተኛ አልበኝነት በእነዚህ ሀገሮች ይታያል። ስለዚህ ኢትዮጵያ ውስጥም የአይነት ሁኔታ እንዳይፈጠር ስጋት አለ። ኮሎናይዝድ ከሆኑ ሀገራት ጋር ማወዳደርም ትክክልም አይደለም። ኢትዮጵያ ኮሎናይዝድ የሆነች ሀገር አይደለችም። ካሉት ሀገራት ነፃ የሆነች ራሷን ያስከበረች ሀገር ስለሆነች እንደ ሳውዝ አፍሪካም ሌሎች ሀገሮች ኬንያም መውሰድ አንችልም ማለት ነው። ይሄ በአዲስ ህግ ኢትዮጵያ ወደ ብልጽግና በምትሄድ ወቅት ላይ የመጣ አዋጅ ስለሆነ ነው። በአሁኑ ሰዓት በሀብታሞችና በድሃዎች መካከል ያለው ልዩነት ከፍ ያለበት ሁኔታ ነው ያለው። የውጭ ዜጎችን በብዛት ወደ ሀገራችን በምናስገባበት ሁኔታ ደግሞ ይህ ልዩነት የበለጠ ከፍ ሊል ይችላል ብዬ ገምታለሁ። እነዚህ የውጭ ባለሀብቶች ከፍተኛ መዋለ ንዋይ ይዘው በሚመጡበት ሰዓት ባለስልጣኖቻችንን በማማለል የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ህዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለኝ። የውጭ ሀገር ዜጎች እና ባለሀብቶች እምነት እንዲያገኙ ያደርጋል ማለት ነው። ንብረታቸውን ሀብታቸውን ወደዚህ ለማምጣት ይሄ ህግ መውጣቱ በጣም አስፈላጊ ነው። ሁለተኛው የኢንቨስትመንት ፍሰትን ደግሞ በጣም ያሳልጣል። በሶስተኛ አሁን እንደ ችግር የምናወራው የመኖሪያ ቤት ችግርም ሚዛኑ እንዲጠብቅ ያደርጋል ማለት ነው። ብዙ ሪል ስቴቶችም እንዲገነቡ ስለሚያደርግ ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለኝ። ምክንያቱም አንድ ባለሀብት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል ማለት ነው። ቤት መግዛት መሸጥ ውስጥ መሰማራት ስለሚችል ማለት ነው ስለሚፈቅድ እና የታክስ ስወራንም የህገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ። የስራ ዕድልም ያመጣል። ብዙ የስራ ዕድል ኢትዮጵያ ውስጥ እንዲፈጠር ስለሚያደርግ ማለት ነው። ለዚህ ደግሞ ኢትዮጵያ ውስጥ ብዙ ምቹ ሁኔታዎች አሉ። አንድ የኢትዮጵያ ተቀባይነት በአፍሪካም በዓለምም እየጨመረ ባለበት ሁኔታ ረቂቅ አዋጁ መውጣቱ ይሄ ረቂቅ አዋጅ ስራ ላይ ሲሆን ጥሩ ይሆናል። የተሳካ ለህዝቡም ለውጭ ሀገርም ለውስጥ ሀገርም የሚኖሩ ጠቃሚ ይሆናል ማለት ነው። በተለይ ግን ደግሞ በደንብ ሊታይ የሚገባው ከናሽናል ሴኩሪቲያችን አንጻር ነው።
በእኛ ሀገር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት፣ ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገው። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። የኢንቨስትመንት ፍሰትን ደግሞ በጣም ያሳልጣል። በሶስተኛ አሁን እንደ ችግር የምናወራው የመኖሪያ ቤት ችግርም ሚዛኑ እንዲጠብቅ ያደርጋል ማለት ነው። ብዙ ሪል ስቴቶችም እንዲገነቡ ስለሚያደርግ፣ በሌላኛው ደግሞ የስራ ዕድልም ያመጣል። ብዙ የስራ ዕድል ኢትዮጵያ ውስጥ እንዲፈጠር ስለሚያደርግ ማለት ነው። ለዚህ ደግሞ ኢትዮጵያ ውስጥ ብዙ ምቹ ሁኔታዎች አሉ። አንድ የኢትዮጵያ ተቀባይነት በአፍሪካም በዓለምም እየጨመረ ባለበት ሁኔታ ረቂቅ አዋጁ መውጣቱ፣ ይሄ ረቂቅ አዋጅ ስራ ላይ ሲውል ጥሩ ይሆናል፣ የተሳካ ለህዝቡም ለውጭ ሀገርም ለውስጥ ሀገርም የሚኖሩ ጠቃሚ ይሆናል ማለት ነው። ህገ መንግስታችን አንቀጽ 40 መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ እንደማይሸጥ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለነው መሬት የውጭ ባለ ሀብቶችም የውጭ ዜጎችም ነው እያለ ነው አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያለ ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገገ ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። ቀላል ምሳሌ የጦር ኃይሎች ያለበትን ቦታና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። አሁን ሬሰንትሊ እዚህ አዲስ አበባ እንኳን ማለት ነው ጂፕላስቱ 3 ቤቶች ይገነባሉ። ከላይ ሆኖ እነዚህን ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው የውጭ ሀገር ሰው። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ለማፍራት በሀገር ውስጥ ፋይናንስ ብድር መበደር እንደማይችሉ ደንግጓል። ትክክል ነው። ይሄ አግባብነት አለው፣ እኔም እስማማበታለሁ። የመጀመሪያ ኢኒሺያል ኢንቨስትመንት ላይ ሊሆን ይችላል። ግን ከዛ በኋላ ይህ የውጭ ዜጋ ኢንቨስት ካረገ በኋላ ኢትዮጵያ ላይ በሚኖሩበት ጊዜ 2 ዓመትም 3 ዓመትም ከዛ በኋላ ቀጣይ ማስፋፊያ ፕሮጀክት ከፈለገ ወይንም ምናልባት ከኢትዮጵያውያን ጋር በጋራ በህብረት የሚሰራ ከሆነ ይገድበዋል ማለት ነው፣ ያጠበዋል ማለት ነው። እና የኢንቨስተሮችን ፍላጎትና የነሱንም ልብ ትርታ ወይንም እንቅስቃሴያቸውን ሊገድብ እንዳይሆን ሙሉ በሙሉ ከሚዘጋ ልዩ በሆነ ሁኔታ ብድር የሚያገኙበት ምናልባት የሚፈቀድበት ሁኔታ ካለ አይዶን ነው። የሌሎች ሀገራት በደንብ ታይቶ በተለይ ከኢትዮጵያውያን ጋር በሽርክና የሚሰሩ ከሆነ ይህም ብድር እንዳያገኙ ስለሚዘጋባቸው በአዋጅ እዚህ ጋር ካሰር ነው ሊያስቸግር ስለሚችል እኔ አላውቀውም። ቋሚ ኮሚቴው በዝርዝር ቢያየው የሚል ሀሳብ አለኝ። በሌላው በኩል ደግሞ ኢትዮጵያ በአሁኑ ጊዜ ከተወሰነ ወራት በኋላ የኢትዮጵያ ሬኔሳንስ ደም አባይ ስለሚመረቅ የኃይል አቅርቦት ሌሎች ውጭ ሀገር ያሉ ባለሀብቶች ወደዚህ እንዲመጡ ያደርጋል ማለት ነው። ይሄ ሳቢ ሁኔታ ነው። በሶስተኛው የህዝቡ ፍላጎት ራሱ የመንግስት ቁርጠኝነት አዋጁ መውጣቱ ኢትዮጵያ ወደ ከተማይነት የኮሪደር ዴቨሎፕመንቱ እና የውጭ ሀገር ባንኮች ደግሞ ወደፊት ወደ ኢትዮጵያ ስለሚመጡ ለዛ ዜጎች ያስፈልጋል ማለት ነው።